ሊያ አትጥሩ ወንዶችዬ። በተለይ አንድ ሊያ ተወደደላቸው ሁለተኛ ወይ እንደዛ ካመጣባቸው በጣም ነው ውርጭጭጭት የሚለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጀነት የራየቱ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ ወላሂ አልሐምዱሊላህ ረብል ዓለሚን። እናንተስ እንዴት ናችሁ? ደህና ናችሁ ወይ? የማዳም ቅመሞች ስራስ እንዴት አድርጓችኋል? ደህና ናችሁ? እና ዛሬ ደግሞ በአዲስ ቪዲዮ ከች ብዬላችኋለሁኝ። እሱ ምንድነው እንግዲህ ምንድነው እያላችሁኝ ይሆናል። ያው እንዳያችሁት ነው ከርዕሱም። እናማ ለዚህ ቤት አዲስ ስለሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ መጀመሪያ ላይ አብራችሁ ይሆኑ አበረታቱኝ። ላይክ አድርጉት፣ አይከፈልበትም ላይክ። ሁለተኛ ደግሞ ሰብስክራይብ አረጉት፣ አዲስ ቪዲዮ የምለቀው ይደርሳችኋል። ያው ብታበረታቱኝ ብዬ ነው እንግዲህ። እናማ ዛሬ የምንላችሁ ነው የመጣሁት መሰላችሁ፣ ያኔ እናያለን አንፈርድም የሚባለው ነገር ማለት ነው። ጀነቴ ዛሬ በሳቅ ነው የጀመረው። ምን ልታወራ ነው ያላችሁ ሆና እየጠበቃችሁኝ ይሆናል። ቁጭ ባችሁ አዳምጡ እስከ መጨረሻው። ዛሬ የፍትፈታ የቀን ነው ማለት ነው። ምክንያቱም እንደዚህ ካልተባለ የሚያበረታታና የለም። አጀንዳ ነው የምትፈልጉት። በቃ ሰው ጋር መጣላት አጀንዳ፣ እያለቀስን እንድንመጣ፣ ሰውን እየተሳደብን እንድንመጣ ነው ፍላጎታችሁ። ስለዚህ ዛሬ ደግሞ ሰለሶል ፍተፍት ነው የመጣሁት። ሽራይኮ ሀቅ ማለት ነው። እኔ ግርም ያለኝ ነገር ነው የምነግራችሁ። እንግዲህ መቼስ በዩቲዩብ የምታዩትን ነገር ግዴታ መናገር አስተያየት ነው፣ አስተያየት እንደመስጠት ነው። እና እኔም ደግሞ አስተያየት እስኪ ልስጥ። አንዳንድ ነገር ገርሞኝ ነው። ማን ነው እንደኔ የገረመውና ሰለሩታና ሰላብርሽ ሀቅ ማን ነው ግርም ያለው? ይገርማችኋላችሁ? ምንድነው ደግሞ በቅናት እንዳትወስዱብኝ፣ ቀንተሽ ነው እንዳትሉኝ አዳራችሁ። እንደዛ ሳይሆን ወላሂ ነው ወዳቸዋለሁ፣ እንከብራቸዋለሁ፣ እከታተላቸዋለሁ ሲጀመር ማለት ነው። እና ግን ማለት ነው ሳይጋቡ በፊት ግንኙነት አላቸው ልበል ማለት ትዳር ሳይኖር ትዳር ሳይመሰርቱ ያኔ ነበራቸው ማለት ነው። ምክንያቱም ከምኔው አርግዛ ምርመራ ሄዳ ታየ እውነት ነው አሉ እርግዝናው። በኋላ ደግሞ ትናንትና ዛሬ ነው እንጂ ዛሬ ደግሞ ቪዲዮ ለቆ ምን ቢል ጥሩ ነው? ፒንክና ይሄ ምንድን ነው የሚባለው ወንድና ሴት የሚለየውን አድርጎ ለማወቅ ጾታውን አለ እንዴ? ጾታ በወር በሁለት ወር ይለያል እንዴ? ያላቀ ብቻ ቸኮሉ ብቻ አለኩልሃል። ወላሂ ከምንም በላይ ደስ ብሎኛል። ግን ስለገረመኝና የገረመኝ ምን መሰላችሁ? ምን ይሆን አረገዘ የሚለውና ከምን ይው እንደገና ደግሞ ማሻአላ ሆዷ ደግሞ እንከታ ያለ ነው። ምን ይሁን ከዛም በፊት ነበራቸው። እኔ ሳስብ የነበረው ወላሂ ዝም ብለው በጓደኝነት እየተቀመጡ ምንም ነገር የሚያደርጉ አይመስለኝም ነበር። ወላሂ እኔ እንደዛ ነው ሳስባቸው የነበረውና ለካ እነሱም ሽሽግሪያን እያሉ ቆይተዋል። ደስ ይላል። ለማንኛውም ሰላም ልጅ አላህ ይስጣትኝ፣ በሰላም ትፈረድ። ያስደስታል። እንዴ ጸጋ ነው፣ የፈጣሪ ስጦታም ነው እና በሰላም ትውልድ። ግን ከመዳራቸው በፊት ግንኙነት የሚያረጉ ከሆነ ግን አስቸጋሪ ነው። ጓደኛ የሚባል ነገር ግን ያስጠላን ወላሂ። ምክንያቱም አያስፈልግም። እናማ ሀዲያ የሆነ እርጉዝ ነኝ ብላ ቪዲዮ በሰራችሁ ቪዲዮ በኮሜንት አይታችሁ ከሆነ ደስ አላለውም። ብዙም አይደለም። አብርሽን ያያችሁ አይች ዝም አብርሽን ያያችሁ ሰው አይታችኋልና ኮሜንት እየጻፉ ነበርና ያን እንግዲህ ፍርዱ ነው ያስደነግጣን። ያኔ አንደኛ ገና ሙሽርነታቸው አላጣጣሙትም። ገና ነው የሰው ልጅ ኮስተዳሩ የሆነ ማጣጣም የሚባል ነገር አለ። እርግጥ ስንጋባ ሊለመውለር ነው የምንጋባው፣ ግን የሆነ የምታጣጥመው ነገር አለ። ገና ናቸው እነሱ ደግሞ ማሻአላ ገና አዲስ ነው የተዳሩት፣ ገና ህፃን ናቸው።
ብዙ ነገር ወደፊት ይጠብቃቸዋል። ግን ትንሽ አጣጥመውት ቢሆን ጥሩ ነበረ። አሁንም ቢሆን ደግሞ ልይ በልጅነት ነው ሲጀመር አላህ አላደለው ልይ በልጅነት ነው። ስለዚህ ምን ለማለት ፈልጌ ነው፣ ችግር የለውም ያኔ አሳልፉም አላሳልፉም ህይወቱ አንድ ነው። ልይም መጣ አልመጣ አንድ ነው። አሁን ብዙዎቻቸው ብዙም ልጅ የማይፈልጉ ወንዶች አሉ የሆኑ አሁን አዲሱ ዩቲዩበር የከፈቱ አሉ። ያው እኔ በኋላ መጥተው እነሱ አድገዋል እይታም አላቸው። ግን ቢሆንም እነሱን እከታተላቸዋለሁ። አሁን እሷ በባለፈው ፕራንክ አረገችው አርግዤ ብላ በፊት ወልደዋል ልካዋና አዳሁን ሁለተኛ አርጉዝ ነኝ ፕራንክ ብታረገው እንዴት እንዳላ አውዚ ቢላ አንተ ወላሂ አይደለም እንደሚመጣ ወላሂ ፕራንክ የሚባለው ይጠቅማል። እኔም አንድ ቀን ባሌን መፈተሽ ያለብኝ አይደለም ጉዶቼ። ሲሙከሩ የሆነ ኮሜንት ጻፉልኝ ምንድን እንደምለው እንደማስለፈልፈው የምር ንገሩኝና አስለፈልፈዋለሁ። እና ምን ለማለት ፈልጌ ነው፣ ገርሞኝ ነው። ልይ አትጥሩ ወንዶች፣ ወላሂ ልይ የራሱን ሪዚቅ ነው ይዞ የሚመጣው። አስበ ነው ሳይሆን ሳናስበው የሚፈጠር ነገር ነው። እየተጠቀሙ የሚያረግዙ የሚወልዱ አሉ። ስንቶቻቸው ናቸው ደግሞ ልጅ ስጠነ ልጅ። እናማ ምን ለማለት ፈልጌ ነው ወንዶችዬ፣ አትቆጡ። ይሄ አላህ ወዶ ፈቅዶ የሚሰጣችሁ ነገር ነው። ልጅ ጸጋ ነው። ልጅ የሌለው ደግሞ ልጅ እንደው በሰጠነ በወልደርነ የሚሉ ስንት ሞልተዋል። እና ምን ለማለት ፈልጌ ነው፣ ላትጥሉ ወላሂ እኔ ለወንዶች ነው ልይ ሲመጣ በስነ ስርዓት ተቀበሉ። ውርጭት አትበሉ። ወላሂ አሁን ብዙዎቻቸው ፕራንክ ሰበብ እያደረጉ ስንቱን እያየ ነው የሚደነግጡት። ራሳቸው ወላሂ ለምንድን ነው የሚደነግጡት? እኔ መግረም ይለኛል። እኔማ ያው ገና እኔም ሳላላየሁት ነው እንጂ ባዩ ጥሩ ነበረ። ብቻ ግን አትደንግጡ ወንዶችዬ፣ ልይ ጸጋ ነው። እርግጥ የራሱን ርዚቅ ይዞ ነው የሚያድገው። ብዙ ነው ልትነጭ እናትና አባት ስትሆን ብዙ ነገር የምትቸገረው ነገር ለማሳደግ ብዙ ነገር ሊኖር ይችላል። በተለይ በሰው ሀገር ብዙ ነገሮች ይኖራሉ። ግን ቢሆንም ደግሞ ያንን አምነህ መቀበል። አንድ ሰው ይሆንልኛል ብሎ በትዳር ዓለም ሀገባ በቃ መቋቋም ያንን ነገር ማረግ ነው። አንደኛ ይሆንልኛል ብሎ ተገብቶ እንዴት ነው በኋላ ልጅ ሲመጣ ወደ ላይ ወደ ታይ የማይሆን ነገር ይሻለ። ለማንኛውም አብሽሩልኝ። ብዙ ለፈለፍኩኝ ያው አበረታቱኝ። ላይክ፣ ሰብስክራይብ፣ ሼር አድርጋችሁ ለሁሉም ተደራሽ አድርጉልኝ። ሰብስክራይብ ደግሞ አድርጉልኝ። 10,000 ወይ 5,000 እንኳን አስገቡኝ። ወላሂ አሳድጉ እና እስከ መጨረሻው አዳምጡ። ሰላም አለይኩም ወራህመቱላሂ ወበረካቱ።